በኢራን በአሜሪካና በእስራኤል መካከል ለ40 ቀናት የተካሄደው አስከፊ ጦርነት በኢራን ላይ እጅግ ከፍተኛ ሰብአዊና ቁሳዊ ውድመት አስከትሎ አብቅቷል። በአልአረቢያ ዘገባ መሰረት ኢራን ከ140 እስከ 145 ቢሊዮን ዶላር የሚገመት የኢኮኖሚ ኪሳራ የደረሰባት ሲሆን በመሰረተ ልማቶቿ ላይ ከባድ ጥፋት ተፈጽሟል። የኢራን ቀይ ጨረቃ ኃላፊ ፒር ሁሴን ኮሊቫንድ እንደገለጹት 125630 የሚሆኑ ሲቪል ተቋማት ጉዳት ደርሶባቸዋል። ከነዚህም ውስጥ 100,000 የመኖሪያ ቤቶች፣ 23500 የንግድ ድርጅቶች፣ 339 የሕክምና ተቋማት፣ ሆስፒታሎችና ፋርማሲዎችን ጨምሮ እንዲሁም 857 ትምህርት ቤቶችና ዩኒቨርሲቲዎች የጥቃት ሰለባ ሆነዋል። የአሜሪካ ማዕከላዊ አዛዥ አድሚራል ብራድ ኩፐር እንደገለጹት የኢራን ሚሳኤል ማምረቻዎች፣ የባህርና የአየር ኃይል መሰረቶች እንዲሁም የመከላከያ ኢንዱስትሪዎች ሙሉ በሙሉ በሚባል ደረጃ ወድመዋል። ሳተላይት ካነሳቸው ምስሎች ለመረዳት እንደተቻለው 4 ዋና ዋና የባለስቲክ ሚሳኤል ማምረቻ ጣቢያዎችና 29 የሚሳኤል ማስወንጨፊያ ስፍራዎች በመውደማቸው ኢራን አዳዲስ ሚሳኤሎችን የማምረትና የነበራትን የመከላከል ስትራቴጂ የመተግበር አቅሟ ለጊዜው ተገቷል። ጦርነቱ በኢራን ዋና ዋና የመሰረተ ልማት አውታሮች፣ በአውሮፕላን ማረፊያዎች፣ በነዳጅ ማከማቻዎችና በድልድዮች ላይ ካደረሰው ጥፋት በተጨማሪ የበርካታ ዜጎችን የሥራ ዕድል አሳጥቷል። በአሁኑ ወቅት የተኩስ አቁም ስምምነት ቢደረግም ሀገሪቱ ከደረሰባት ግዙፍ የኢኮኖሚና የወታደራዊ ውድመት ለማገገም ረጅም ዓመታት እንደሚፈጅባት ባለሙያዎች ይገምታሉ። ፕሬዝዳንት ዶናልድ ትራምፕ ምርጥ ጥይቶችና የጦር መሳሪያዎች የተጫኑ መርከቦች እየተዘጋጁ ነው ሲሉ ተናገሩ። ኒውዮርክ ፖስት እንደዘገበው ፕሬዝዳንት ትራምፕ አሜሪካ እስካሁን ከተሰሩት ሁሉ ምርጥ የሆኑ ጥይቶችንና የጦር መሳሪያዎችን መርከቦች ላይ እየጫነች መሆኑን ገልጸዋል። ፕሬዝዳንቱ አክለውም ምንም አይነት ስምምነት ላይ ካልተደረሰ እነዚህ የጦር መሳሪያዎች በጣም ውጤታማ በሆነ መንገድ ጥቅም ላይ እንደሚውሉ አስጠንቅቀዋል። ይህ ማስጠንቀቂያ የተሰጠው አሜሪካ በዓለም አቀፍ ደረጃ ካሉ ውጥረቶች ጋር በተያያዘ የራሷን እርምጃ ለመውሰድ ዝግጁ መሆኗን ለማሳየት በሚመስል መልኩ ነው። በሌላ በተያያዘ ዜና የጄኔራል ታደሰ ስልጣን የተራዘመበት አግባብ ህጋዊ ነው የጠቅላይ ሚኒስትር ጽህፈት ቤት ሲል ተናገረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሌተናል ጄኔራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያ ስምምነት በኋላ በወጣው ህግ መሰረት በመሆኑ ህጋዊ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት ገለጸ። ህዝባዊ ወያነ ሓርነት ትግራይ ህወሓት ትናንት አመሻሽ ላይ ባወጣው መግለጫ የጄኔራል ታደሰ ስልጣን የተራዘመው ከፕሪቶሪያ ስምምነት በፊት በወጡ ህጎች መሆኑን በመጥቀስ በሹመት ህጋዊነት ላይ ጥያቄ ማንሳቱ ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በበኩላቸው ዛሬ ለቢቢሲ በሰጡት ምላሽ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በ1 ዓመት የተራዘመው በ2015 በወጣውና ባለፈው ዓመት በተሾሙበት ደንብ መሰረት እንደሆነ በማብራራት የስልጣን ማራዘም ሂደቱ ህጋዊ መሆኑን ገልጸዋል። የጄኔራሉ ስልጣን መራዘሙ በተገለጸበት ይፋዊ መግለጫ ላይ የተሻረው ደንብ በስህተት እንደተጠቀሰ ያመኑት ኃላፊዋ ያ ስህተት በእኛ በኩል የተፈጠረ የአጠቃቀስ ስህተት ነው፣ ይስተካከላል ካሉ በኋላም በመግለጫው ላይ ደንብ ቁጥሩ በስህተት ስለተጠቀሰ ግን የሹመቱን ህጋዊነት ጥያቄ ውስጥ ይገባል ማለት አይደለም ሲሉ ለቢቢሲ አብራርተዋል።